We will finish this. Our objectives, given directly from our America First president, remain exactly what they were: destroy missiles, launchers, and Iran's defense industrial base so they cannot rebuild, destroy their navy, and Iran never gets a nuclear weapon. ባለፉት ጥቂት ሰዓታት ብቻ ያልታሰበ ነገር ተፈጽሟል። ጦርነቱ ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ በኢራን ምድር ላይ ከ7000 በላይ ወታደራዊ ኢላማዎችን መምታቷን በይፋ አረጋግጣለች። የጦር ሚኒስትሩ ፔቲ ሄግሴት በቆራጥነት እያሸነፍን ነው ሲሉ ቢገልጹም ኢራን ግን የመጨረሻ ካርዶቿን መምዘዝ ጀምራለች። ነገር ግን የዛሬ ትልቁ ዜና የአሜሪካ ብቻም አይደለም። ለዓመታት ሲያቅማሙ የነበሩት ታላላቅ ሀገራት እንግሊዝ፣ ፈረንሳይ፣ ጀርመንና ጃፓን ታሪካዊ ውሳኔዎችን አሳልፈዋል። እሱንም እንመለከታለን። የሆርሙዝ ወሽመጥን ከኢራን ጥቃት ለመከላከል ጦራቸውን አስተባብረዋል። ይህ የሶስተኛው የዓለም ጦርነት መጀመሪያ ነውን ወይስ የዓለም ኢኮኖሚን ለማዳን የተከፈለ ግዴታ? ዛሬ በዚህ ልዩ ዝግጅታችን 200 ቢሊዮን ዶላር ስለፈሰሰበት የአሜሪካ አዲሱ የጦርነት በጀት፣ ስለ ሳውዲ አረቢያ የነዳጅ ማጣሪያዎች መመታትና ስለ አውሮፓ ሀገራት ድንገተኛ የአቋም ለውጥ በጥልቀት እንመረምራለን። አብራችሁን ቆዩ። ዓለም በአሁኑ ወቅት በአንድ ቀጭን የውሃ መስመር ላይ ቆማለች። የሆርሙዝ ወሽመጥ። ይህ ቦታ ለዓለም የንግድ እንቅስቃሴ የደም ስር ነው። ነገር ግን ባለፉት ጥቂት ሳምንታት ይህ የደም ስር የመበጣጠስ አደጋ ተጋርጦበታል። አሜሪካና ኢራን ፊት ለፊት ተፋጠዋል። ጦርነቱ ከቃላት አልፎ ወደ ሚሳኤል ድብደባ ተሸጋግሯል። ዛሬ በዚህ ቪዲዮ ከዜናዎች በስተጀርባ ያለውን እውነተኛ ስትራቴጂና ዓለም አቀፍ አጋሮቿን ለምን በድንገት አቋማቸውን ለመቀየር እንደተገደዱ በዝርዝር እየተመለከትን እንገኛለን። የአሜሪካ የጦር ሚኒስትሩ ፔቲ ሄግሴት በቅርቡ በሰጡት መግለጫ አንድ ጠንካራ መልእክትን አስተላልፈዋል። ቆራጥነት እያሸነፍን ነው። ይህ ዝም ብሎ የፖለቲካ ንግግር አይደለም። አሜሪካ እስካሁን በኢራን ወታደራዊ ይዞታዎች ላይ ከ7000 በላይ ጥቃቶችን ሰንዝራለች። ትኩረቱም በኢራን ባላስቲክ ሚሳኤሎች ላይ ነው። አንድ አስገራሚ ክስተት ልንገራችሁ። የኢራን የባህር ኃይል ጀልባዎች ከሳተላይት እይታ ለማምለጥ በዛፎቹ ስር ተደብቀው እንኳን ሳይቀር በአሜሪካ ድሮኖች እየተለቀሙ ነው። ከቪዲዮቹ ላይ እንደምትመለከቱት እጅግ በሚያስደንቅ ሁኔታ የኢራን የባህር ኃይል በአሜሪካውያኖች ድሮኖች ሲመታም ታይተዋል። ይህ ሁሉ ውርጅብኝ በኢራን ላይ ቢሆንም ነገር ግን ኢራን እጅ አልሰጠችም። ስልቷን ቀይራለች። ወታደራዊ ኢላማዎችን ብቻ ሳይሆን የዓለምን ኢኮኖሚ ጀርባ አጥንት የሆኑትን የነዳጅ ማጣሪያዎች መምታት ጀምራለች። በቀይ ባህር ላይ የሚገኘውን የሳውዲ ነዳጅ ማጣሪያ መመታት ለዓለም ገበያ ትልቅ ማስጠንቀቂያ ነው። ለኔ ላንቺ፣ ለሁላችንም በየኪሳችን የሚገባ ችግርን ይዞ የሚመጣ መዘዝ ነው። ከዚህም ባለፈ ኢራን በባግዳድ የሚገኘውን የአሜሪካ ኤምባሲ እንደ ወታደራዊ ኢላማ እንደምትቆጥረው አስታውቃለች። ይህ ማለት ጦርነቱ ከባህርና ከሰማይ አልፎ ወደ ዲፕሎማሲያዊ ቀውስ እያደገ ነው ማለት ነው። ሌላው አነጋጋሪና እጅግም አስደናቂ የሆነው ዜና የ200 ቢሊዮን ዶላሩ ጥያቄና የአውሮፓ መገደድ ነው። ይህ ሁሉ ጥፋት ግን በነፃ የሚመጣ አይደለም። የአሜሪካ መከላከያ ለዚህ ጦርነት ማስፈጸሚያ 200 ቢሊዮን ዶላር ተጨማሪ በጀት ጠይቋል። መጥፎ ሰዎችን ለመግደል ገንዘብ ያስፈልጋል የሚለው የሄግሴት ንግግር የዋሽንግተንን ቁርጠኝነት ያሳያል። በጣም የሚገርመው ግን የአውሮፓ ሀገራት አቋም ነው። ፈረንሳይ፣ ጀርመን፣ ጣሊያን ለረጅም ጊዜ በውጥረት ውስጥ ነበሩ። በአንድ በኩል በሀገራቸው ያለውን ፖለቲካዊ ጫና ይፈራሉ። በሌላ በኩል ደግሞ የሆርሙዝ ወሽመጥን ከተዘጋ ኢኮኖሚያቸው ይከስራል፣ ይንገዳግዳል፣ ሀገራት በትንትናቸው ይወጣል። በመጨረሻ ምርጫቸው አንድ ሆነም፣ ከአሜሪካ ጋር ተባብሮ ወሽመጡን ማስከበር። ምክንያቱም በታሪክ ታይቶ በማይታወቅ መልኩ የዓለም የንግድ መርከቦች ቆመዋል። ምን? ምክንያቱም የሆርሙዝ ወሽመጥ የጦር አውድማ ሆኗል። ይህ ወሽመጥ በዓለም ላይ ካለው የነዳጅ ንግድ 25 በመቶ የሚያልፍበት ጠባብ መስመር መሆኑ ነው። አሁን ግን ይህ መስመር በደምና በብረት እየታጠበ እንደሆነ እየተነገረ ነው። የዛሬው አዲሱ መረጃ፣ ዛሬ በጠዋት የወጡ መረጃዎች እንደሚያሳዩት እኒህ አሜሪካ እና አጋሮቿ እንግሊዝ፣ ፈረንሳይና ጃፓን በወሽመጡ ላይ ሴፍ ፓሴጅ ዞን ወይም የሰላም ቀጠና ለማወጅ ወታደራዊ እንቅስቃሴ ጀምረዋል። የስትራቴጂው ትርጉም ይህ ማለት ማንኛውም የኢራን ጀልባ በዚህ ቀጠና ውስጥ ከታየ ያለ ማስጠንቀቂያ እንዲመታ ትዕዛዝ ተሰጥቷል ማለት ነው። ይህ ጦርነት ስለ ርዕዮተ ዓለም አይደለም፣ ስለ ሎጂስቲክና ሳፕላይ ቻይን የበላይነት ነው። አሜሪካ የኢራንን የባህር ኃይል በመምታት ብቻ አታቆም፣ የኢራንን የኢኮኖሚ ትንፋሽ መዝጋት ትፈልጋለች።
በዛሬው ዕለት እንደተነገረው አሜሪካ እስካሁን በኢራን ውስጥ 7000 ኢላማዎችን መምታቷን በይፋ አምናለች። ተጨማሪም ዛሬ በወጡት መረጃዎች ጥቃቱ ወደ ሳይበር ሴኩሪቲ ጥቃት ተሸጋግሯል። አሜሪካ የኢራንን የኤሌክትሪክና የኮሙኒኬሽን መረብ በመቁረጥ የኢራን ጦር እርስ በርስ እንዳይገናኝ አድርጋለች። የድሮን ቴክኖሎጂዋ በአንድ ዛፍ ስር የተደበቀ ጀልባን የመምታት አቅም አሜሪካ ያላትን የፕሪሲስ ስትራይክ ወይም ጥንቃቄ የተሞላበት ጥቃት ደረጃ ያሳያል ይላሉ ተንታኞቹ። የኢራን ትልቁ ስጋት የሆነው ሻርና ሻባብ 3 ሚሳኤሎች የሚገኙባቸው ድብቅ ቦታዎች አሜሪካ በሳተላይት ለይታ መምታቷን ዛሬ የወጡ መረጃዎች ያረጋግጣሉ። ይህንን ዘመቻ ለማስቀጠል የተጠየቀው $200 ቢሊዮን አሜሪካ ለረጅም ጊዜ ጦርነት ሎንግ ተርም ኮንፍሊክት እየተዘጋጀች መሆኑን እየተነገረ ነው። ሌላው ዛሬ በተነገረና በወጣው መረጃ መሰረት ኢራን በየመን የሚገኙት የሁቲ አማጽያንን በመጠቀም በቀይ ባህር በኩል ተጨማሪ ጥቃት መክፈቷ ተሰምቷል። ይህ ጥቃት የአሜሪካን የረጅም ርቀት መከላከያ ሰብሮ መግባቱ አሜሪካን አስደንግጧታል። በባግዳድ የሚገኘው የአሜሪካ ኤምባሲ ዛሬ በከፍተኛ ጥበቃ ስር ነው። ኢራን ዲፕሎማሲያዊ ተቋሙን የጦር ሜዳ ማድረጓ ዓለም አቀፍ ሕግጋትን ወደ ጎን መተዋን ያሳያል። ይህ ደግሞ ግጭቱን ወደ ቶታል ዋር ወይም ጠቅላላ ጦርነት እየገፋው እንደሆነ የፖለቲካ ተንታኞች እየተናገሩ ይገኛሉ። ሌላው በአውሮፓ ያሉ የግራ ዘመን ፖለቲከኞች ጦርነቱ ቢቃወሙም የነዳጅ ዋጋ በሊትር 5 ዩሮ መድረሱ ህዝቡን ወደ አመጽ ስለገፋው መንግስታት ጦርነቱን ለመቀላቀል ተገደዋል የሚል መረጃ እየወጣ ይገኛል። ታሪክ ራስን ይደግማል ይሉ ዘንድ በ1980ዎቹ በኢራንና በኢራቅ መካከል በነበረው ዘታንከር ዋር ወቅት የሆርሙዝ ወሽመጥ በተመሳሳይ ሁኔታ ታውቆ ነበረ ይለናል ታሪክ። ነገር ግን የዛሬው ልዩነት የቴክኖሎጂው ጥልቀትና ምጥቀት መሆኑ ነው። ኢራን ወሽመጡን ለመዝጋት ያላትን አቅም ከ30 ዓመት በፊት ከነበረው በ10 እጥፍ ጨምሯል። አሜሪካ ደግሞ ኢራን ከውስጥ የመበታተን ስልት ኢንተርናል ዲስታቢላይዜሽን እየተጠቀመች መሆኑ ነው። እንዲሁም ዛሬ የወጡ መረጃዎች በኢራን ከተሞች ውስጥ መጠነኛ ተቃውሞዎች እንደተነሱ እየተነገረ ይገኛል። ሌላው በዚህ ግጭት ውስጥ እስካሁን በግልጽ ያልታየችው ነገር ግን ትልቁ ሚና እየተጫወተች ያለችው ቻይና ናት። የወጡ መረጃዎች እንደሚያሳዩት ቻይና ከኢራን የምትገዛው ድብቅ የነዳጅ ግብይት በከፊል ለማቆም ተገዳለች። ለምን? ምክንያቱም አሜሪካና አገሮቿ በሆርሙዝ ወሽመጥ ላይ የጣሉት ጥብቅ ቁጥጥር የቻይና ግዙፍ የነዳጅ መርከቦች ሳይቀሩ ለአደጋ እንዲጋለጡ አድርጓቸዋል። ኢራን በወር የምታገኘው የውጭ ምንዛሬ 80% የሚመጣው ለቻይና በምታቀርበው ነዳጅ እንደሆነ ኢኮኖሚስቶች ይናገራሉ። አሁን ግን የቻይና ባንኮች ከአሜሪካ ማዕቀብ በመፍራት ክፍያቸውን እያገዱ ነው። ይህ ለኢራን መንግስት የሞት ፍርድ ያህል ከባድ ነው ይባላል። ቻይና የዓለም ኢኮኖሚ እንዳይፈርስ ትፈልጋለች። የሆርሙዝ ወሽመጥ መዘጋት ለቻይና ኢንዱስትሪዎች ትልቅ ኪሳራ ስለሆነ ቤጂንግ በድብቅ ኢራን ላይ ጫና እያደረገች መሆኑን የዛሬው ኢንተለጀንስ ሪፖርት ያሳየናል። እውነተኛው ኃይል ያለው በሚሳኤል ላይ አይደለም፣ በገንዘብ ፍሰት ላይ ነው ይባላል። ኢራን ነዳጇን መሸጥ ካልቻለች ጦርነቱን ከአንድ ወር በላይ ማስቀጠል አትችልም። ምክንያቱም በኢራን ላይ መንግስታት የሚባሉት ሁሉ ተረባርበውባታል። እጅግ አስደንጋጭ ሆኖ የዋለው ዜና በኢራን ሰማይ ላይ የሚታየው አዲሱ ካሚካዝ ድሮኖች የሰሜን ኮሪያ የቴክኖሎጂ አሻራ እንደያዙ ተረጋግጧል። ይህ ማለት ጦርነቱ በመካከለኛው ምስራቅ ብቻ የተወሰነ ሳይሆን አምባ ገነኖች ዘንግ የተባበሩት ሆኗል ተብሎለታል። ኢራን በአንድ ጊዜ በመቶዎች የሚቆጠሩ ትናንሽ ድሮኖችን በመልቀቅ የአሜሪካን የአየር መከላከያ ኦቨርሎድ ለማድረግ እየሞከረች እንደሆነ ዜናዎቹ እየወጡ ነው። ይህ ቴክኖሎጂ በቀጥታ ከፒዮንግያንግ የመጣ መሆኑን ተገልጧል። አሜሪካ ይህንን ለመመከት ዳይሬክትድ ኢነርጂ ዌፐን ወይም የሌዘር መሳሪያዎችን የሆርሙዝ ወሽመጥ በሚገኙ መርከቦቿ ላይ መቅጠም ጀምራለች እየተባለ ነው። ዛሬ የወጡ ምስሎች እነዚህን ሌዘር መሳሪያዎች የኢራን ድሮኖች በአየር ላይ ሲያጋዩ አሳይቷል። ይህ የቴክኖሎጂ ሽግግር ጦርነቱን ወደ ኤአይ ድራይቭን ወይም በሰው ሰራሽ አስተውሎት የሚመራ ጦርነት እየቀየረው ይገኛል። ይህ ማለት የሰው ልጅ ጣልቃ ገብነት ሳይኖሩ ማሽኖች እርስ በርስ የሚዋጉበት ዘመን ደጃፋችን ላይ እንደቆሙ ማሳያ ይሆናል። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እናንተ ምን ሐሳብ አላችሁ? የአሜሪካና የኢራን የጦርነት መቋጫ ምን ሊሆን ይችላል ብላችሁ ታምናላችሁ? በሐሳብ መስጫ ሳጥን ሐሳባችሁን አስቀምጡልን። በየዕለቱ አዳዲስ የሆኑ ዜናዎችን ለእናንተ የምናቀርብ ይሆናል። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሰላም